አያችሁ እኛ በግብጽ ባሮች ነበርን እነሱ ግን ሁሉ ጊዜ ይሄንን ይላሉ ምንድነው ባሪያዎች ነበርን ታዲያ እንዴት ከባርነት ወጣችሁ ኤሎሂም የሚባል አምላክ ሙሴ የሚባልን ታላቅ ነብይ አስነስቶ ልኮልን ከዚያ ባርነት ነፃ አወጣን ታዲያ ይሄን ቅጠል ለምንድነው መራራ ምን በላው እዛ ግብጽ ያሳለፍነው ላይፍ እንዳንረሳ ይሄንን እየበላን ምሬቱን እናስታውሳለን በሉ አሁን ሁሉም ሰው የያዝና ይሄ መራራ ቅጠል ይብላ ይላል አባት ልጆቹ ሚስቱም እንዳለ ተቀብለው ያንን መራራ ቅጠል መብላት ይጀምራሉ ፊታቸው ይኮሳተራል ከዛም በኋላ አረ በጣም ይመራል አባ አው ልክ እሱ ነበር የኛ ህይወት እሱ ነበር አየ አሁን እዚህ ሶፋ ላይ ቁጭ ብለ 75 ኢንች ቲቪ እንዳይመስል እንደሱ አልነበረም ላይፋችን በጣም መራራ ህይወት ነው ያሳለፍነው ሌላ ጊዜ ስንበላ እንደፈለግን ሆነን ተቀምጠን ነው መንበላው አሁን ግን ስንበላ አሁን እንግዲህ ያዘጋጀነው ወንበር ስለማይመች ነው እንጂ ተደግፈን ነው መንበላው እና ለምንድን ነው እንደዚህ ተደግፈን መንበላው ብሎ ይጠይቁ ይላል ከዛ አባትየው ኤሎሂም እኔ ላይ ጣሉትና በራችሁን ዘግታችሁ የፋሲካውን በግ ብሉ ውጪ ያለውን ጉዳይ ለኔ ተውት ብሎናልና ነው ይበል ይላል ደሳይልም እንደዚህ ደገፍ የሚል ሰው አለ በቃ ውጪ ያለውን ጉዳይ ለኔ ተውት ብሎናል just enjoy ያርጉ ብሎናል ለዛ ነው ዛሬ ደገፍ ብለን የምናድረው እኛ እዚህ ሆነን ውጪ የኛን ስራ እየሰራ ያለ ስላለ ነው ባሩ ሐሼም እግዚአብሔር ክብርልን አሁን ቀጥታ ወደ ፕሮግራማችን እንሄዳለን እህታችን ሰላማዊት ራባይ እሸቱ ባለቤት ደግሞ ሻማ ታበራልናለች ከዛ ቀጥታ ወደ ፕሮግራሙ እንሄዳለን ፓስተር እሸቱ ነው ዛሬ ፕሮግራሙን የሚመራው እና አብረን እንከታተላለን ማለት እግዚአብሔር ይመስገን ባሩክ አታ አዶናይ ኤሎሂሉ መለካ ኦላም አሸረክ ዲሻኑ በሚስቦታ ለፍትባኑ ለህይወት ሃአጎር አዲቦር አሜን የተባረክ የዓለም ሁሉ አምላክ የእስራኤል አምላክ እግዚአብሔር እናመሰግንሃለን እኛን ብርሃን ስላደረክን እናመሰግንሃለን አሜን ሃግ ፔሳ ሰማያ ሃሌሉያ እቺን ችለናት ብንሄድ ሃግ ፔሳ ሰማያ የደስታ የፋሲካ በዓል ይሁንላችሁ ማለት ነው ሃሌሉያ እና የተወሰነ ደቂቃ ወስጄ ይሄንን የፋሲካ ሴደር አሁን እመራለሁ ይሄንን የፋሲካ ሴደር እንድመራ ራባይ ሲጫነኝ በጣም ተጨንቄያለሁ የተጨነኩት አንድም እሱ ባለበት እኔ በመምራቴ ነው ቴንክ ዩ ራባይ ሁለተኛ ደግሞ በጣም ከናንተ ስማር ስሰማችሁ ስትጸልዩልኝ ስታማክሩኝ ከነበራችሁ ሰዎች ፊት እንደዚህ ባለው ወንበር ተቀምጬ ይሄንን መናገር የማይገባኝ ሰው ነበርኩ እናንተ መስማት ነበር የሚገባኝ ነገር ግን ኢየሱስ ከመሃላቸው አንድ ህፃን አቆመ በሚለው መንፈስ አዳምጡኝና እንጂ በፊታችሁ መናገር የምችል ሰው አልነበርኩም እውነቴን ነው ትውት ለመምሰል አይደለም ምክንያቱም ብዙዎቻችሁ ባላችሁ የአገልግሎት ጸጋ ነው ቃኝቼ ያደኩትና ወዳችኋለሁ አመሰግናለሁ ይሄ የፋሲካ ሴደር የሹዋ ሐዋርያቱን ጠራቸውና ሂዱና ከናንተ ጋር ፋሲካ እንበላ ዘንድ አዘጋጁልኝ አላቸው ይላል እና በቃ እንደዚህ ነው ያላቸው ከናንተ ጋር ፋሲካ እንድበላ ሄዳችሁ አዘጋጁልኝ ስትሄዱ ከተማውን እንደገባችሁ በሩ ላይ በእንስራው ያዘ ሰው ያገኛችኋል እሱን ተከትላችሁ ግቡ ሰገነት ላይ የተነጠፈ ሰፊ የተዘጋጀ አዳራሽ አለ በዚያ ነው ፔሳን የምታዘጋጁልኝ አላቸው ግን ፔሳ እንዴት እንደሚዘጋጅ አዘገጃጀቱ ሴሬሞኒው ምን እንደሆነ በዝርዝር አልነገረንም ለምንድነው ይሄንን ወንጌልን የጻፉ ሰዎች ያልነገሩን ምክንያቱም ሴደሩ ምን እንደሚመስል ከአይሁዳውያን ካልቸር ልንማረው ምንችል እንደሆነ ግልጽ ስለሆነ ነው ለምሳሌ የሹዋን ወደ ቤተ መቅደስ ህፃን እያለ እናቱ ማርያም ከዮሴፍ ጋር ሲያመጡት በህጉ እንደተጻፈው እንደዚያ ያደረጉለት ይላል ምንድነው በህጉ የተጻፈው ህፃን ሲሰጥ ለምሳሌ ጌዲዮን ሀበን የሚባል አለ ስርዓት ወንድ ልጅ በኩር ከሆነ በኩሩ የእግዚአብሔር ነው ይላል
ስለዚህ በኩር የወለደ ወንድ የወለደ ሰው ያንን ልጅ የኔ ነው ማለት አይችልም። ለእግዚአብሔር ይሰጥ ይላል። ነገር ግን ሰውየው ወይንም ያ ቤተሰብ ልጁን እኛ እንፈልገዋለን ካለ የኛ እንዲሆን እንፈልጋለን ካለ መዋጆ 5 ሰቅል ያምጡና በዛ ይዋጁት ይላል እና ዋጅተው ነው የራሳቸው ማድረግ የሚችሉት። ድንግል ማርያም ደግሞ የወለደችው የበኩር ልጅ ነው። ያ የበኩር ልጅ የሷ መሆን አይችልም። ኢቭን የኛ መሆን አይችልም ነበር፣ መዋጀት ነበረበት። ስለዚህ እነ ዮሴፍ ያንን 5 የብር ሰቅል ከፍለውለታል ማለት ነው። ከፍለው ነው የኛ ያረጉት። እንደ ህጉ ልማድ አረጉለት ነው ግን ሉቃስ ሲጽፍ ያለን። ስለዚህ ዝርዝሩን የምናገኘው የህጉ ልማድ ምንድን ነው ብለን ስንጠይቅ ነው። ልክ እንደዚህ ፋሲካ አዘጋጁልኝ ሲል ምንድን ነው የሚዘጋጀው? ምንድን ነው ያዘጋጁለት? ለምሳሌ ዘጸአት 12 ላይ የማናገኛቸው ጽዋዎችን 2 ጽዋ ለምሳሌ ሉቃስ 22 ላይ ተጠቅሟል የሸዋ። እነዛ ከየት መጡ? ሴደር የሚባል ስርዓት አለ። ሄደው ኤግዛክት ያዘጋጁለት። ሴደር ማለት ቅድም ራባይ እንደነገረን ስርዓት ማለት ነው እና ያንን ስርዓት ፈጽሞ ነው ያንን የፔሳ በዓል ከነሱ ጋር አብሮ ይሄንን ፋሲካ ከናንተ ጋር አብሬ ልበላ እጅግ ስመኝ ነበረ ብሎ ነግሯቸው፣ እንደ ቀላል የማየው አይደለም አሁን ይሄ ብሎ በጣም እጅግ ስመኘው ነበረ ብሎ ነግሯቸው፣ እንደገና በእግዚአብሔር መንግስት ካልሆነ ከናንተ ጋር ይሄንን ጽዋ ልካፈልም ብለዋል እና ይሄንን ሴደር አሁን በዚህ ሰዓት በመላው ዓለም ያሉ ዛሬ ኒሳን 14 ነው። አሁን ይሄ ምሽት ኒሳን 14 ወደ 15ኛው ቀን የምናልፍበት የቂጣ በዓል የሚጀምርበትን የመጀመሪያውን የኒሳን 14ን ምሽት ነው እዚህ ተገናኝተን እያከበርን ያለ ነው። ይሄው እስራኤል እየሆነ ነው፣ አሜሪካ፣ የተለያየ ቦታ እየሆነ ነው። ስለዚህ ይሄ በጣም አስገራሚ ነው። እስራኤላውያን ከግብፅ የወጡበት የመጨረሻው ቀን ይሄ ነው ኒሳን 14። አሁን ጌታችን ደግሞ ለእኛ ታልፎ የተሰጠበት ኤግዛክት ቀኑ ይሄ ነው ኒሳን 14። ስለዚህ ይሄንን ነው አብረን የምናከብረው። ይሄንን ስናከብር እንግዲህ ራባይ ቅድም እንደነገረን ሙሉ ሌሊት የሚፈጅ ስርዓት ነው። አሁን አይሁዳውያን በኋላ እንመጣበታለን ሲቀመጡ እንኳን አሁን እኔም እንደተቀመጥኩት እናንተም እንደተቀመጣችሁት አይደለም የሚቀመጡት እና እንዴት እንደሚቀመጡ በኋላ አሳያቸዋለሁ በዚህ ሌሊት እና እንደዛ ተቀምጠው ይሄን ስርዓት ሲፈጽሙ 3 ነገሮች እነግራቸዋለሁ። 4 የሆኑ 3 ነገሮች ለመያዝ እንዲመቻችሁ እያልኩ ነው። 3 ናቸው፣ 4 ነገሮች ናቸው። የመጀመሪያው 4 ጽዋ አለ። በዚህ በሃጋዳህ ላይ 4 ጽዋ አለ። እነዚህ 4 ጽዋዎች የተለያየ ትርጉምና የተለያየ የሆነ ትምህርት አላቸው እና እነዚህ ጽዋዎች የመጀመሪያው ካዴሽ ይባላል ወይንም የቅድስና ጽዋ ይባላል። ይህንን የቅድስና ጽዋ ሴደሩን የሚጀምረው ሰው ያነሳና ባሩክ አታ አዶናይ ኤሎሂኑ መለክ ሃኦላም ቦሬ ፕሬ ሃግፌን ብሎ ይህንን የፋሲካ ሴደር መጸለይ ይጀምራል ማለት ነው እና ይህንን የሴደር ስርዓት የሚመራው ሰው የሚያገኘው ኦፖርቹኒቲ ይቀምሰዋል። ባሩክ ሃሼም። በነገራችን ላይ ቤት ውስጥ የተዘጋጀ 2 ቀን ብቻ የተጠመቀ ወይን ነው፣ እንዳትፈሩ አይዟችሁ። እሱ ለማሳቅ ነው። ቅድም 2 ቀን ብቻ ነው ንጹህ ወይን አድርገን ያዘጋጀ ነው። ባሩክ ሃሼም። እስቲ ባሩክ ሃሼም በሉ። አንዳንድ ቃል ስሙ ይባረክ ማለት ነው። ደስ አይልም? እስቲ ባሩክ ሃሼም በሉ። ያ እና ይሄ የቅድስና ጽዋ የተባለው ዘጸአት መጽሐፍ ምዕራፍ 6 ቁጥር 6 እና 7 ላይ ስለነዚህ ስለ 4ቱ ጽዋዎች የሚናገረው ቃል አለና እነዚህ 4 ጽዋዎች ምን ትርጉም እንዳላቸው በዘጸአት ምዕራፍ 6 ቁጥር 6 እና ቁጥር 7 ላይ አብረን ሁላችን አውጥተን ብናየው አበረታታለሁ። ዘጸአት ምዕራፍ 6 ቁጥር 6 እና 7 እንደዚህ ይላል። ስለዚህ ለእስራኤላውያን እንዲህ በላቸው። በ54ቱ ትርጉም ቢሆን ሞር ጥሩ ነው ሁሉንም ስለሚያወጣቸው። ዘጸአት ምዕራፍ 6 ቁጥር 6 ላይ ስለዚህም ለእስራኤል ልጆች እንዲህ በላቸው እኔ ኤሎሂም ነኝ፣ ከግብፃውያን ባርነት አወጣችኋለሁ። አንደኛ ይሄ ካዴሽ አወጣችኋለሁ። ሁለተኛ ከተገዥነታችሁ አድናችኋለሁ። ሁለተኛው ጽዋ ነው። በተዘረጋች ክንድ በታላቅ ፍርድ እታደጋችኋለሁ። ሶስተኛው እና የመጨረሻው ቁጥር 7 ይህም ለሕዝብ እንድትሆኑ ለእኔም ሕዝብ እንድትሆኑኝ እቀበላችኋለሁ። እና እዚህ ጥቅስ ላይ ተመስርተው ነው ሃጋዳውን የሰሩት። የመጀመሪያው እንዳልኳችሁ የመቀደስ ነው። መቀደስ የሚለው እግዚአብሔር ከግብፅ ሕዝቡን አውጥቶ የራሱ ለማድረግ የሄደበትን እርምጃ የሚያሳይ ነው። ያ ብቻ ግን አይደለም። እግዚአብሔርም ራሱን ኤሎሂም ራሱን
ለእስራኤል ህዝቦች የቀደሰበትን የኪዳን ስርዓት የሚያሳይ ነው። እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ ያለው ኃጢአት አትስሩ ከክፉ ነገር ሽሹ ማለቱ ብቻ አይደለም። እናንተ ለእኔ ከሌላ ህዝብ ሁሉ ተለይታችሁ ህዝቤ ተብላችሁ በስሜ እንድትጠሩ እንደመረጥኳችሁ እኔም ደግሞ ራሴን ሌላ በዓለም ላይ ያለ ህዝብ ሳይሆን እናንተ ብቻ እንድታመልኩኝ የእናንተ አምላክ ብቻ እንደሆን የእስራኤል አምላክ ብቻ እንደሆን ራሴን ለእናንተ ቀድሻለሁ። እኔ ቅዱስ እንደሆንኩ ይሄ ካዴሽ ጽዋ እሱን ነው የሚያስተምረው። የአባቶች መሐላካ ይህንን ነው የሚያስተምረው። ራሱ ኤሎሂም ለእስራኤል ራሱን ቀድሷል። ማንም ሰው አሁን የእስራኤልን አምላክ ካላገኘ ሌላ አምላክ ነው ያገኘው። እውነተኛው አምላክ የእስራኤል አምላክ ነው። ራሱን ስለቀደሰላቸው ሌላ ህዝብ የህዝብ አምላክ ብሎ እሱ ሊለየው አይችልም። ስለዚህ ይሄ የቅድስና ጽዋ ይባላል። ሁለተኛው ጽዋ ደግሞ የመቅሰፍት ጽዋ ተብሎ የሚታወቀው ጽዋ ነው። የመቅሰፍት ጽዋ ማለት ከገዢዎቻቸው አድናቸዋለሁ የሚለው በዚህ በ10 መቅሰፍቶች ያንን 10 መቅሰፍት አከታትሎ በማድረግ ኤሎሂም ነፃ ስላወጣቸው ይሄ የመቅሰፍት ጽዋ ተብሎ ይጠራል። እነዚህ የመቅሰፍት ጽዋ ላይ የሚደረጉ ስርዓቶች አሉ። እነዚህ የሚደረጉ ስርዓቶች አሁን በመላው ዓለም ልክ እንደኛ የተቀመጡ ራባዮች በየቤተሰቡም ያሉ የዚህ ሴደር ተከታታዮች ልክ እንደዚህ በትንሿ ጣታቸው እየነከሩ አንደኛ ዳም፣ ሁለተኛ ጻፋርዴስ፣ ሶስተኛ ኪኒን፣ አራተኛ አሮቭ፣ አምስተኛ ዴቨር፣ ስድስተኛ ሸኪን፣ ሰባተኛ ባራድ፣ ስምንተኛ አርቤህ፣ ዘጠነኛ ሆሼክ፣ አስረኛ ማካሮት ቤቾርት እያሉ እነዚህን እንደዚህ ያደርጋሉ። ይሄ እነዚህ ምንድን ናቸው? በአማርኛ ትንሽ ቢዘገንኑም እንቁራሪት፣ ቅማል፣ አራዊት፣ ቸነፈር፣ ቁስል፣ በረዶ፣ አንበጣ፣ ጨለማ፣ የበኩር ሞት የሚባሉት አስሩን እነዚህ መቅሰፍቶች ለማሳየት የተደረጉ ናቸው። ግን በጣም ልቤን የሚነካኝ ራባይ እዚህ ላይ ትንሽ ቢያወራ ደስ ይለኛል፣ ወደ ሴደሩ ይመልሰኛል። አንድ የሚሉት ነገር አለ ራባይ ይህንን መቅሰፍቶቹን በጣታቸው እንዲያረጉ የሚሉት ነገር አለ እና እሱ ነገር ምንድን ነው? አሁን ምን እያሉ ነው? ያንን መቅሰፍት ሲያስቡ እነዚህ አሁን በግልጽ እነዚህ የግብፅ አማልክት ናቸው። በመጀመሪያ ደረጃ አንደኛ የኛ አምላክ ከግብፃውያን አማልክት በላይ ነው። አንድ ኤሎሂም የነሱ ሁሉ የበላይ ነው ማለት ነው። ሌላው ግን እነዚህ መቅሰፍቶች የሚደርሱባቸውን ሰዎች በሐዘንና በርኅራኄ ደግሞ ያያሉ። በዓለም ዙሪያ አሁን መቅሰፍት አለ፣ ችግር አለ እና ያስባሉ እና አንዱ የሚደረገው እነዚህ መቅሰፍቶችን ካህኑ እንደዚህ እያደረገ ሲናገር እኛን ብቻ አይደለም በዓለም ዙሪያ ያሉትን ህዝቦችን ከነዚህ እርግማኖች ከነዚህ መቅሰፍቶች ጠብቃቸው። ልክ ለእኛ ይህንን እድል ሰጥተን ነፃ እንዳደረግከን እነሱም ደግሞ ነፃ እንዲሆኑ በዓለም ዙሪያ ላሉት ህዝቦች ራራ በማለት በዛውም የጸሎት ስርዓት ይደረጋል እና አንዳንድ ጊዜ እስራኤል ለዓለም ብርሃን እንድትሆን ተጠርታለች ሲባል ዝም ብሎ አይደለም፣ ተሸክመዋል። የዓለምን ህዝብ አብረው ተሸክመው ነው የሚሄዱት። ሚዲያ እንደሚለው አይደለም። የእስራኤል ህዝብ በየቀኑ ልክ እናንተ ለእስራኤል ጸልዩ እንደምንለው የእስራኤል ህዝብ ደግሞ ኢቭን በኮቴል ሐማራቢ በየቀኑ ስለ ዓለም ይጸለያል። እነዚህ በተለይ ደግሞ በፓስኦቨር ጊዜ በፔሳ ጊዜ ግን ያ በግብፅ ላይ የነበረው መቅሰፍት ወደ ህዝቦች እንዳይሄድ እባክህ ራራ እያሉ ይጸልያሉ። አንዱ ይሄ ነው። ቴንኪው ራባይ ቴንኪው። ይህን እንዲናገር የፈለግኩት እሱ በአካልም እዛ ስለሆነ የኖረው አንዱ ሀላካው የሚጠይቃቸው ነገር ምንድን ነው? ይህንን እንዲሉ ነው በየቤታቸው በየምኩራቡ ምንድን ነው ጌታ ሆይ ደስታችን ሙሉ አይደለም። አሁን ነፃ አውጥተህናል። አሁን ጠላቶቻችንን መተህ እኛን ከባርነት ፈተህናል። ደስታችን ግን ሙሉ አይደለም። ለምን? ሰዎች ሞተው ነበር። በግብፅ ሰዎች ሞተው ነበር። የነዛ ሰዎች መሞት ለኛ ሀዘን ነው። ምክንያቱም ምናቃቸው ሰዎች ነበሩ የሞቱት እና በፈርዖን የልብ ድንዳኔ ምክንያት ነው ያለቁት። ስለዚህ ደስታችን ሙሉ አይደለም። እችን ቃል ይጠቀማሉ። ደስታችን ሙሉ አይደለም ይላሉ። በዚህ በሁለተኛው የመቅሰፍቱን በሚያደርጉ ጊዜ ሶስተኛው ቶሎ ፕሮግራማችን እንዲሄድ ሶስተኛው የሜቤዠት ካፕ ኦፍ ሪዴምፕሽን የምንለው ነው። የሹዋ በዚህ በሉቃስ 22 ላይ የመጀመሪያውን ሲሆን ሁለተኛውን ጽዋ እንካችሁ ይሄ ስለናንተ በሚፈሰው በደሜ የሚመሰረተው አዲሱ ኪዳን ነው ያለው። ይሄንን ሶስተኛውን የጽዋ አንስቶ ነው ማለት ነው እና ይሄ የመቤዠት እቤዣችኋለሁ ያለውን ሪዲም አረጋችኋለሁ ዋጋ ክፍዬ አወጣችኋለሁ ያለውን የሚወክል ነው። ሌላ አራተኛውና የመጨረሻው የተስፋና
የምስጋና ጽዋ ነው። የተስፋና የምስጋና ጽዋ ነው። ይሄ ጽዋ አሁን የሴደሩ መጨረሻ ላይ ነው የሚጠጣው። የሴደሩ መጨረሻ ላይ ሲጠጣ ላሻና ሀባ በኢየሩሳሌም ተብሎ ነው የሚጠጣው። እስቲ ላሻና ሀባ በሉ። በኢየሩሳሌም በሚቀጥለው ዓመት በኢየሩሳሌም እንገናኝ ማለት ነው። ላሻና ሀባ በሉ ሲል በኢየሩሳሌም ይሄ ላሻና ሀባ በኢየሩሳሌም ተብሎ መጨረሻ ላይ ነው የሚጠጣው። ይሄ አንዱን 4 ነገር ነገርኳችሁ። እሺ ራባይ ይሄኛው ለሸና ሀባ በኢየሩሳሌም የሚለው እዚህ ኢትዮጵያ አይሁዶችም 3000 ዘመን እዚህ ሲቆዩ በየዓመቱ ይህን በዓል ሲያደርጉ ለሸና ሀባ በኢየሩሳሌም በሚቀጥለው ዓመት ኢየሩሳሌም ላይ እናከብረዋለን። ስለዚህ አሁን የሄዱት ቤተ እስራኤሎች የ3000 ዘመን ጸሎት ነው። እሱ ብቻ አይደለም። በዓለም ዙሪያ ያሉ አይሁዶች ገና ያልመጡት በዲያስፖራ የሚኖሩት ልክ ይሄንን በየዓመቱ ሲጨርሱ ለሸና ሀባ ኢየሩሳሌም ላይ ሀገራችን ላይ ከቅድስት ከተማ ላይ እናከብረዋለን። ለእናንተም ለሸና ሀባ በኢየሩሳሌም ያመነ ሰው ያጨብጭብና ይቀበላ። አሜን አሜን። ያው እኔ ላሻና ስለሱ ለሸና ይሄ እስኪ የፈተኑት መሳፍንት ላይ ያለውን አይነት እና እንደሱ የፕሮናውንሴሽንን ይታገለኛል። ራባይ ያው ምረት እያደረገልኝ ነውና ሃሌሉያ። አሁን ሌላኛውን ደግሞ 4 ነገር ላሳያችሁ እንድትይዟቸው ነው። 4 መጀመሪያ ማስቀድመው ይሄንን በደንብ ብትሰሙኝ ደስ ይለኛል። ቶራ ወይንም መጽሐፋችን የልጆችን ጉዳይ ለሲናጎግ አይሰጥም። የልጆችን ጉዳይ ለቤተ ክርስቲያን አይሰጥም። የልጆችን ጉዳይ ለአባት ነው የሚሰጠው። አባት ነው ልጆቹን ማስተማር አለበት ብሎ በጣም ወግኖ የሚናገረው እና አባት ልጆቹን በዚህ ሌሊት ይሰበስብና ያናግራቸዋል። ሌሊቱን ሙሉ ፔሳ ሲከበር ያናግራቸዋል። እንግዲህ ሲያናግራቸው ይሄ ሀጋዳ 4 አይነት ልጆች ሊያጋጥሙ ይችላሉ ይላል። 4 አይነት ልጆች ናቸው ሊያጋጥሙ የሚችሉት። የመጀመሪያው 40 በኔማ የመጀመሪያው የሚያጋጥመው ልጅ ሀካም የሚባለው ወይንም ብልሁ ልጅ የሚባል ልጅ አለ። ሁላችንም ቤተሰብ ውስጥ እንደዚህ አይነት ልጆች አሉ። ብልህ ናቸው። ጥያቄ ይጠይቃል አባቱን። ምንድነው ይሄ? ሀሮጼቱ ምንድነው? ማሮሩ ምንድነው ይሄ ያለ ዲቴል ይጠይቃል። የሚጠይቀው ደግሞ ለመረዳትና ለማወቅ ነው። ከጠየቀ በኋላ ሲረዳ ታዩታላችሁ። ይሄ ሀካም የሚባለው ልጅ ነው። ሁለተኛ ደግሞ ራሻ የሚባል ልጅ አለ። ኤሎሂም እንዲህ አይነት ልጅ አይስጣችሁ። አሜን በለዋ። ክፉ ልጅ ነው እና ይሄ ራሻ የሚባለው ክፉ ልጅ የሚባለው ምንድነው ክፉ ያደረገው? ሲጠይቅ እንዲህ ይላል ሀጋዳ ሲጠይቅ ይሄ በዓል ግን ለእናንተ ምን ይሰራላችኋል ይላል። ይሄ በዓል ለእኛ ግን ምን ይሰራልናል አይልም ይላል። ለእናንተ ምን ይሰራል ይላል። ራሱን ከበዓሉም ውስጥ ከቤተሰቡም ውስጥ ከአይሁዳዊነትም ውስጥ ያወጣል። ለእናንተ ምን ያደርግላችኋል ይላል። ከዛ አባትየው እንዲህ ይበለው ይላል፣ አንተ እኮ ግብፅ ብትኖር የዛኔ አትወጣም ነበር ይበለው ይላል። ጋዳው እንደሱ ያስተምራል። አንተ እዚህ መሆን ጠቀመህ እንጂ የዛኔ ውጡ ሲባል ሙሴ ትእዛዙን ሲያመጣ ግብፅ ብትሆን አትወጣም ነበረ ይበለው ይላል። ሌላ ሶስተኛው ታም የሚባል ወይንም የዋሁ ልጅ የሚጠይቀውን የማያውቅ ነገሩን መረዳት የሚፈልግ ግን ይጠይቃል። ሲጠይቅ ግን የሚጠይቀውን የማያውቅ ልጅ ነው። አባቱ ኦርደር ባለው ሁኔታ በስርዓት ይህንን ሴደር ያስተምረው ይላል። አራተኛና የመጨረሻው ደግሞ ሼኢኖ የሚባል መጠየቅ የማይችል ውስጡ ግን ፍላጎት ያለ የመጠየቅ ግን ምንም አይነት አቅም የሌለው ልጅ አለ። አባትየው ራሱ እንዲጠይቅ እየገፋፋ ሆን ብሎ እንዲጠይቅ እያነሳሳው ያስተምረው ይላል። ሶስተኛውና የመጨረሻው አራተኛ ነገር 4 ጥያቄዎች የሚባሉ አሉ። የመጀመሪያው 4 ጽዋ ነው። ሁለተኛውስ 4 ልጆች ናቸው። ከዛ ሶስተኛው ደግሞ 4 ጥያቄዎች። በዚህ በፔሳ አዳር ሙሉ እነዚህ ጥያቄዎች እየተደጋገሙ ይነሳሉ። አሁን አይሁዳዊ ሁሉ በየቤቱ እኛም እንኳን አሁን ስንሄድ ከሚስቴ ከልጆቼ ጋር ይህን እያደረግን ነው የምናድረው። 4 ጥያቄዎች ምንድን ናቸው? የመጀመሪያው እንደዚህ ተብሎ ይጠየቃል። አባት ልጆቹን ሊጠይቅ ይችላል አውቆ፣ እናት ልጆቿን ልጆች ሊጠይቁ ይችላሉ። ምን ይላል? መጀመሪያ ሌላ ጊዜ እርሾ ያለበት ቂጣ እንበላለን። ዛሬና በሚቀጥሉት 7 ቀናቶች ደግሞ ከነገ ጀምሮ እርሾ ያለበት ቂጣ አንበላም። ለምንድን ነው? አንዱ የዲስከሽን ሀሳብ ይሄ ነው። ለምንድን ነው እርሾ ያለበት ምን በላው ሲባል ይሄንን አባት ይመልሳል፣ ያብራራል። እና እዚህ እግረ መንገዴን አንድ ነገር ጣል አድርጌ ማለፍ የምፈልገው ኒሳን 14 ፔሳ ነው።
ፔሳ የአንድ አዳር ጉዳይ ነው። አንድ አዳር ነው የሚፈጀው ፔሳ። ግን ቀጥሎ የሚመጣው የቂጣ በዓል 7 ቀን ይፈጃል። ይሄ እርሾ የሌለው ቂጣ መብላት 7 ቀን ይፈጃል። መሲያኒክ ያልሆኑ የሽዋ እሱ ሐማሽያ ነው ኢየሱስ እሱ ክርስቶስ ነው ብለው ማያምኑ አይሁዶች በሚጽፏቸው መጽሐፎች ምን ይላሉ? ኤሎሂም እኛን ከግብፅ ለማውጣት 1 ሌሊት በቅቶት ነበር። ግብፅን ግን ከኛ ለማውጣት ረጅም ጊዜ ፈጅቶበታል። 7 ሙሉ ስለሆነ በጣም ረጅም ዘመን ፈጅቶበታል። ስለዚህ ፔሳ እኛ ምንም ሳናዋጣ ነፃ የወጣንበት ነው። ግን የቂጣ በዓል ከነገ ጀምሮ የሚከበረው እኛ እንድናደርግ የሚፈለገው ነገር አለ። ለዛ ነው ጳውሎስ አንደኛ ቆሮንቶስ ምዕራፍ 5 ይችን በልባችሁ ብትይዙልኝ ደስ ይለኛል። አንደኛ ቆሮንቶስ ምዕራፍ 5 ቁጥር 7 ላይ እንግዲህ አዲሱን ሊጥ እንድትሆኑ ክፋትና ተንኮል ከናንተ አስወግዳችሁ በእውነትና በቅንነት የቂጣውን በዓል አክብሩ ይላል። አክብሩ ይላል። አዲሱ መደበኛ ትርጉም ደስ ይለኛል። የቂጣውን በዓል አክብሩት ይላል። አክብሩት ይላል። ግን የምታከብሩት ከሊጡ ውስጥ ብቻ እርሾ አስወግዳችሁ አይደለም፣ ከናንተም ውስጥ ክፋትንና አመፅን አስወግዳችሁ አክብሩት ይላል። ስለዚህ የቂጣ በዓል የሚያተኩረው እኛን የማውጣት ሁኔታ ላይ ሳይሆን የቂጣ በዓል የሚያተኩረው ከኛ ውስጥ እርሾን ማውጣት ላይ ነው። ስለዚህ አሁን በዚህ ሌሊት የሚያወሩት አባትና ልጆችና ሚስት የሚነጋገሩት እኛ ቤት እርሾ አለ ወይ ከሊጡ ውስጥ? አዎ እሱን አስወግደናል። እኛም ውስጥ ይሄም ነግራችሁ መሲያኒክ አይደለም ጁዳይዝም የሚያራምደው እኛስ ውስጥ እኔ አባታችሁ ውስጥ ያያችሁት እርሾ አለ? አዎ ትቆጣለህ፣ አዎ ትጋረፋለህ። እናታችሁ ውስጥ አዎ እንደዚህ ታደርጋ። እናንተስ ልጆች ውስጥ እርሾ እየተነቀለ የሚወጣበት ሌሊት ነው። አሜን። ለምንድን ነው ምን በላው እርሾ የሌለው? በዚህ ምክንያት ነው እያለ ያወራል። ሁለተኛ ደግሞ መራራ ቅጠል ለምንድን ነው ምን በላው? ሌላ ጊዜ ጣፈጠ ምግብ ነው የምገዛልን አባዬ፣ ዛሬ ለምንድን ነው መራራ ቅጠል? ሌላ ሀገር ይሄን ግራዋ ያገኙትም፣ እኛ ግራዋ ነው የምንጠቀመው። በኋላ ሴዳሩን እንመጣበታለን። ዘጸአት 12 ባይዘው ይናገራል የፋሲካውን በግ ከመራራ ቅጠል ጋር ብሉት ይላል። እና አባታችን ለምንድን ነው መራራ ቅጠል ምን በላው በዚህ በሌሊት ብለው ይጠይቃሉ። እና ወይም አባት ልጆቹን ይጠይቃል። እና አባትየው እንደዚህ ይላል፣ አያችሁ እኛ በግብፅ ባሮች ነበርን፣ እነሱ ግን ሁልጊዜ ይሄንን ይላሉ። ምንድን ነው ባሪያዎች ነበርን። ታዲያ እንዴት ከባርነት ወጣችሁ? ኤሎሂም የሚባል አምላክ ሙሴ የሚባልን ታላቅ ነብይ አስነስቶ ልኮልን ከዚያ ባርነት ነፃ ወጣን። ታዲያ ይህን ቅጠል ለምንድን ነው መራራ ምን በላው? እዛ ግብፅ ያሳለፍነውን ላይፍ እንዳንረሳ ይሄንን እየበላን ምሬቱን እናስታውሳለን። በሉ አሁን ሁሉም ሰው የያዝና ይሄን መራራ ቅጠል ይብላ ይላል አባት። ልጆቹ ሚስቱም እንዳለ ተቀብለው ያንን መራራ ቅጠል መብላት ይጀምራሉ። ፊታቸው ይኮሳተራል። ከዛም በኋላ ኧረ በጣም ይመራል አባ። አዎ ልክ እሱ ነበር የኛ ህይወት፣ እሱ ነበር። አየህ አሁን እዚህ ሶፋ ላይ ቁጭ ብለህ 75 ኢንች ቲቪ እንዳይመስል እንደሱ አልነበረም ላይፋችን። በጣም መራራ ህይወት ነው ያሳለፍነው። እንደዚህ ነበር የምትኖሩት። አዎ ይበሉ ይላል። እና ሶስተኛው ደግሞ አባዬ ይላል አንድ ልጅ ወይንም ሚስትየዋ ልትሆን ትችላለች። ሌላ ጊዜ ስንበላ እንደፈለግን ሆነን ተቀምጠን ነው የምንበላው። አሁን ግን ስንበላ አሁን እንግዲህ ያዘጋጀነው ወንበር ስለማይመች ነው እንጂ ተደግፈን ነው የምንበላው። እና ለምንድን ነው እንደዚህ ተደግፈን የምንበላው ብሎ ይጠይቁ ይላል። ከዛ አባትየው ኤሎሂም እኔ ላይ ጣሉትና በራችሁን ዘግታችሁ የፋሲካውን በግ ብሉ፣ ውጭ ያለውን ጉዳይ ለእኔ ተዉት ብሎናልና ነው ይበል ይላል። ደስ አይልም? እንደዚህ ደገፍ የሚል ሰው አለ? በቃ ውጭ ያለውን ጉዳይ ለእኔ ተዉት ብሎናል፣ ጀስት ኢንጆይ ያርጉ ብሎናል። ለዛ ነው ዛሬ ደገፍ ብለን የምናድረው። እኛ እዚህ ሆነን ውጭ የእኛን ስራ እየሰራ ያለ ስላለ ነው። ባሩ ሀሼም ሲባሩ ሀሼም በሉ። ሃሌሉያ። የመጨረሻውና አራተኛው ጥያቄ እዚህ ጋር ሁላችሁም ጋር መታ ከሆነ የጨው የተበጠበጠ ጨው ነው፣ ምንም አይደለም። ይሄን የተበጠበጠ ጨው በዚህ ቅጠል ካርፓስ ይባላል። በዚህ ቅጠል እንደዚህ እየተነከረ ይበላል። እና አባትየው እየበላ ያሳያቸዋል። ሁሉም ቤተሰብ ይበላል። እና አባዬ ለምንድን ነው ይሄን የምናደርገው ሲባል በግብፅ ሆነን ያለቀስነው ለቅሶ ልክ እንደዚህ ጨው ነበረ። እና ያለቀስነውን ለቅሶ ነው ያየልን። ጩኸታቸውን ሰማው የሚለው የዕብራይስጥ ቃል ከእንባ ጋር የሚያያዝ ስለሆነ እና ይሄኛው ነገር በግብፅ የነበረውን ጩኸትና እንባ የሚያሳይ ነው። ስለዚህ እንባችንን ነው የሚያስታውሰው ይላል። ግን የሽዋ እንባን ሁሉ ከፊት ላይ ያስወግዳል ይላል። እና ክብር ለኢየሱስ ይሁን። ቅድም እንዳልኳቸው አንደኛ ቆሮንቶስ 1 ላይ ምንድን ነው የሚለው? ወንድሞች ሆይ መጠራታችሁን አስተውሉ። እስኪ አስታውሱት ማለቱ ነው። ባለጠጋ የሆኑ ብዙዎች አልተጠሩም፣
የትልቅ ዘር ቤተሰብ የሆኑ ብዙዎች አዋቂዎች አልተጠሩም። ነገር ግን እግዚአብሔር የዚህን ዓለም ጥበብ ሞኝነት ሊያደርገው ስለፈለገ የዚህን ዓለም ደካማ የተናቀ ይልና በጣም ልቤን የሚነካኝ እንችን ስሙኝው ምናምንቴውን ነገር መረጠ ይላል። ምናምንቴ ሰው መረጠ ይላል። የመረጠው ማን እንደሆነ ታውቃላችሁ? ማን ነው ይላል? ምናምንቴ። ምናምንቴ ማለት በመጽሐፍ ቅዱስ ትርጉም ራሱ ያላየውን አይቻለሁ ብሎ የሚመሰክር አዎ ገሎታል ምናምን እያለ የሚያስመሰክሩት የፈለጉትን የሚያስብሉት እንደዚህ አይነቱን ሰው መረጠና ይሄንን አትርሱ አለ ጳውሎስ። ይሄ ሴዳር ይሄንን ነው የሚያስታውሰን። ቴንክ ዩ ራባይ። ጥሩ ነው። እስቲ አጨብጭቡለት። ገና አላለቀም። እውነተኛ አስተማሪም ነው። እውነተኛ ደግሞ መጽሐፉን በጣም የሚያነብ ሰው ስለሆነ እግዚአብሔር